እውነት ለመናገር ይሄ ቪዲዮ በመውጣቱ ትንሽ ቅር ብሎኛል። ግን እነዚህን ሁለት ሰዎች በቃ አንድ ላይ ማየት በቃ እንደ ህልም ነው ማለት አንድ ላይ እንዲሆኑ በጣም እፈልግ ነበረ። ማለት ሁለቱ ቦይፍሬንድ ገርልፍሬንድ ሆነው ማየት በጣም የሚያስደስተኝ ነገር ነበረ። ይህን ስላየው ደስ ብሎኛል። ግን በእንዲህ አይነት ሁኔታ ቫይራል ባይወጣ ጥሩ ነበር። እሱ እስር ቤት ሆኖ ምናምን ነገር ብቻ እሱ ፓርት ነው እንጂ የሚያሳዝነው። እኔ ሁለቱ አንድ ላይ እንዲሆኑ ምኞቴ ነው።